ልጆቻችሁን ምግብ ማስጀመር ፈልጋችሁ ግን ከየትኛው መጀመር እንዳለባችሁ የቱን ልስጣቸው ብላችሁ ግራ ለተጋባችሁ እናቶች ይሄ ቪዲዮ ይሆናል። ወይም ከየትኛው ላስጀምር የሚለውን ነገር አሳያቸዋለሁኝ። እኔ ለተከታታይ 7 ቀናት ለልጆቼ የሰጠኋቸውን ምግብ ሳስጀምር የሰጠኋቸውን ነው ማሳያችሁ። ከካሮት ነው የጀመርኩት። ዴይ 1 ካሮት እንጀምራለን እና እዚህ ጋር ካሮቱን ልጬ ከከተፍኩ በኋላ ይሄ ስቲመር ነው ማስፈልጋችሁ። ይሄ ስቲመር ከሌላችሁ ግን በሌላ ቪዲዮ ሰርቻለሁኝ ቤት ውስጥ ባለቃ እንዴት አድርገን ስቲም ለልጆቻችን እንደምናደርግ ማለት ነውና ስቲም ብታደርጉ ይመረጣል። የልጆችን ምግብ እናበስለዋለን። እኔ ለ15 ደቂቃ ብቻ ነው ያቆየሁትኝ። ከዛ በላይ እንድቆይ አልፈልግም። በጣም እንዲወስል ስላልፈለግኩኝ 15 ደቂቃ እንደቆየልኝ አውጣውና እፈጨዋለሁኝ። ስፈጨው ትንሽ ውሃ አድርጌበታለሁኝ። ለምን ለነሱም ላላ ብሎ ሲል ለመብላትም እንትን ለማለት ይመቻችኋል። አለበለዚያ ጠጣር ካለ ግን አንተን አይልኩትም፣ ወደ ውጭ ይተፉታል። እንደዚህ እንደምታዩት እንትንለውና እፈጨዋለሁኝ ማለት ነው። በመጨረሻም ይኸው ከፈጨሁት በኋላ በጣም ትንሽ ነው። የመጀመሪያ ቀን ላይ ደግሞ ስታስጀምሯቸው 1 ማንኪያ ወር ግማሽ ማንኪያ አስጀምሯቸው። ከዛ በኋላ ትጨምራላችሁ። ዴይ 1 ይሄንን ይመስላል። እንደዚህ ካሮታችን ደርሶልናል። ይሄን ይመስላል። ዴይ 2 ደግሞ በሌላ ቪዲዮ እመጣለሁ።